ሰው የታመመበት ወንድሜ ታሟል። ቤተክርስቲያን ዲያቆን ነበረ። እሱ አገልግሎት እንዲቆም ጳጳሳት ይጠየቅ ነበረ፣ ያገለግል ነበረ። አሁን ግን በጉሮሮው ላይ ምን እንደተፈጠረ አይታወቅም። ጉሮሮ አይደለም ችግሩ። አሜን። ችግሩ አንድ ኩላሊት በ10 ሚሊዮን ብር ተወስዷል። የወሰዱት አብሮ የሚያገለግሉ 4 ትልልቅ ስም አላቸው ሰዎች ናቸው። ኩላሊቱን ከወሰዱ በኋላ አንድ እግር ፓራላይዝድ ሆኖ ሙሉ ለሙሉ አብዶ ልብሱን ጥሎ የሰፈር መስል ኮቶቤ የሚባል ሰፈር ላይ እንዲገኝ ተወስነዋል። 3 ሳምንት ነው የሚቀረው። የኔ አባቴ አሁን ታምራት ያደርጋል። አሜን። እኔ ጌታ አሁን እውነትማ መልኩ አምላክ ፊት ነው የምነገር። 10 ሚሊዮን ነው ተበላበት። ልክ ከዚህ መናገር ሲጀምሮ ላበላብ ያደርጋል። ጅኒ በዛ ይሄዳል። አሜን። ቮሚት ያደርግና ቀይ ደም ይተፋል። ፍጹም ጤነኛ ይሆንና እነዛ ደጋሚዎች እርስ በራሳቸው ቋንቋቸው ይደበላለቅና አሁን እኔ አባት እንዲህ ያደርጋል፣ ማርሹን ይቀይራለሁ አለ። አሜን። እኔ ጌታ እና ስሎ ለቤቴ ፈልጋለሁ። አሜን። እኔ አባት በጌታዬ በኢየሱስ ስም ድግምቱ ከዚህ ደቂቃ ጀምሮ አዛለሁ። ከሕይወቱ ላይ ተነቀለ። አሜን። በኢየሱስ ስም አሁን ተፈወሰ። አሜን።